እስቲ ለአንድ አፍታ ራሳችንን በቦታው እናስቀምጥ። 92 ዓመት ሙሉ ሕይወት እና አሁን በመጨረሻው ጫፍ ላይ ቆመው ወደ ኋላ ሲመለከቱ ምን ያዩ ይመስላችኋል? ምንስ ሊነግሩን ይፈልጋሉ? እንግዲህ ዛሬ የምንዳስሰው ልክ ይህንኑ ነው። አንድ አዛውንት ሊያልፉ ሲሉ ትተውልን የሄዱትን የመጨረሻ እና በጣም አስቸኳይ ማስጠንቀቂያ። ከመሄዴ በፊት ያየሁትን ልንገራችሁ። ዋው! እስቲ እነዚህን ቃላት ክብደት እናስብ። ሚስቱን ቀብሯል፣ ጓደኞቹን ሽኝቷል፣ ጠላቶቹ እንኳን ከሱ በፊት ሄዷል። ስለዚህ እኚህ ሰው ሲናገሩ ዝም ብሎ ምክር አይደለም የሚሰጡን ያሉት። ይህ ከህይወት የመጨረሻው መስመር ላይ የተገኘ ጥሬ ያልተጣራ እውነት ነው። እሺ፣ ታዲያ ሊያጋልጡት የፈለጉት ትልቁ ውሸት ምንድነው? በጣም ቀላል ነው። ጊዜ አለን ብሎ ማሰብ። አዎ፣ ሁላችንም የምንኖረው ልክ ጊዜ የማያልቅ የባንክ አካውንት ይመስል እንደፈለግን እናባክነዋለን። ግን እውነታው ፈጽሞ ሌላ ነው። እያንዳንዱ ቀን አንድ ውድ ሳንቲም ነው። የህይወት ሰዓት ውስጥ ያለው አሻዋ ደግሞ ሳናውቀው ሹልክ ብሎ ያልቃል። እንግዲህ ወደ መጀመሪያው ማስጠንቀቂያ ስንመጣ ይሄ ምናልባት ሁላችንንም የሚነካ ነገር ነው። ያ ነገ አድርገዋለሁ ወይም በኋላ እኖረዋለሁ የሚለው ውጥመድ እና ይህንን ሐሳብ በደንብ ግልጽ ለማድረግ ስለ ጓደኛቸው ስለ ጃክ አንድ ታሪክ ይነግሩናል። እሺ፣ እንግዲህ ጃክ ማለት ታውቃላችሁ፣ ብዙዎቻችን ልንሆን የሚመኘው አይነት ሰው ነው። ስኬታማ ነው፣ በራሱ ይተማመናል፣ ለወደፊቱም ጥርት ያለ ዕቅድ ነበረው። የሱ ታሪክ ልክ እንደ መስታወት ነው። የራሳችንን ህይወት ነው ቁልጭ አድርጎ የሚያሳየን። 5 ዓመት ብቻ። ይህችን ሐረግ ስንት ጊዜ ሰምተናል ወይም ደግሞ ለራሳችን ነግረነዋል። የጃክ ህልም እኮ የሁላችንም ህልም ነው። ጠንክሬ ልስራና ከዛ ህይወትን እጀምራለሁ፣ በኋላ እኖራለሁ። ይሄ ነው የዘመናችን ትልቁ ወጥመድ፣ ደስታን ለነገ ማሳደር። ግን ታውቃላችሁ፣ የጃክ በኋላ መቼም አልመጣም። 3 ቀን ብቻ በቃ። ሞት እንደዚህ ነው። ያለ ማስጠንቀቂያ ይመጣና ያን ሁሉ ዕቅድ፣ ያን ሁሉ ህልም በአንድ ቅጽበት እንደ ጢስ ያበናዋል። ምንም አላስቀረም። ከሁሉም በላይ ልብ የሚሰብረው ደግሞ ይሄ ነው። ጃክ ህይወቱን የሰጠለት ድርጅት በ2 ሳምንት ውስጥ ሰው ተካባት። ዓለም ለሱ ብላ አልቆመችም። የከፈለውን መስዋዕትነት ያህል እንኳን የሚዘክረው የለም። ስራው ቀጠለ፣ ህይወትም እንደዛው ቀጠለች ያለሱ። እንግዲህ የጃክ ታሪክ በኋላ በሚል ሰበብ ጊዜን ስለማዋከን ነበር። ሁለተኛው ማስጠንቀቂያ ደግሞ የበለጠ ገብቶ ያለንን ውድ ጊዜ በምን ላይ ነው የምናውለው ብሎ ይጠይቃል። ይህም ቁሳዊ ነገሮችን በማሳደድ ስለምንገባበት ወጥመድ ነው። እስቲ ይህንን ንጽጽር ተመልከቱ። በአንድ በኩል የስኬት ምልክቶች የሚባሉት ነገሮች አሉ፣ ትልቁ ቤት፣ ዘመናዊ መኪናዎች ምናምን። በሌላ በኩል ደግሞ ህይወት ወደ ፍጻሜው ስትደርስ የቀረው ነገር። ልዩነቱ በጣም ግልጽ ነው። በመጨረሻ አብሮን የሚቀረው የኮራንበት ንብረት አይደለም፣ የምንወደው ትስታ እንጂ። አገላለጻቸው ከዚህ በላይ ግልጽ መሆን አይችልም። ወደፊት የሚጣል ቆሻሻ። አዎ፣ ልክ እንዲህ ነው ያሉት። ከህይወት ፍጻሜ መስመር ላይ ቆመው ወደ ኋላ ሲመለከቱ ያ ሁሉ የለፉለት ንብረት ትርጉሙን ሙሉ በሙሉ አጥቷል። ቆሻሻ ብቻ። እና ይህ ጥያቄ ሁላችንም ቆም ብለን ራሳችንን እንድንጠይቅ የሚያደርግ ነው። ለምንድነው ሰዎች ወደፊት ቆሻሻ ለሚሆን ነገር ህይወታቸውን የሚገደሉት? በሳምንት 60 ሰዓት የሚለፉት? እሺ፣ እስካሁን 2 ወጥመዶችን አይተናል። በኋላ የሚለውና የንብረት ወጥመድ። ሶስተኛውና የመጨረሻው ማስጠንቀቂያ ደግሞ ምናልባት ከሁለቱም የከፋ ሊሆን ይችላል። ይኸውም የሥራ ስኬትና ሽልማት ውስጥ የህይወት ትርጉምን የመፈለግ ተረት። በህይወታቸው የስኬት ጫፍ ላይ የነበሩበትን አንድ ቅጽበት ያስታውሳሉ። የዓመቱ ምርጥ ነጋዴ ተብለው ሲሸለሙ ጭብጨባው አዳራሹን ሲያናውተው ዓለምን በእጃቸው የጨበጡ መሰላቸው። በቃ ከዚህ በላይ ምን አለ? ነገር ግን ያንን ሽልማት ይዘው ወደ ቤታቸው ሲመለሱ የጠበቃቸው ጸጥታና ጨለማ ነበር። ባለቤታቸውና ልጆቻቸው ተኝተዋል። ያኔ ነው የገባቸው። ያንን ሽልማት ሲያሳድዱ ለወራት ቤተሰባቸውን እንደረሱ። በስኬታቸው ማማ ላይ የተሰማቸው ጥልቅ ብቸኝነት ነበር። ያሸነፉትን ሳይሆን ያጡትን የተረዱበት ቅጽበት። እና ዛሬ ያ ሽልማት የት እንዳለው እንኳን አያስታውሱትም። ነገር ግን ሌላ የቤተሰብ እራት ሲያመልጣቸው በባለቤታቸው ፊት ላይ ያዩትን ሐዘን አሁንም ድረስ አይረሱትም። ልዩነቱ ይሄን ነው። አንዱ ጊዜያዊ ክብር ነው፣ ተረሳ።
ሌላኛው ግን ዘላለማዊ ትስታ ነው። የህሊና ቁስልም ሊሆን ይችላል። ስለዚህ ማስጠንቀቂያው ይሄ ነው። ዛሬ ብትሞቱ እናንተን የሚተካ ሰው ማስታወቂያ የሚወጣው የእናንተ የሞት ዜና ከምታተሙ በፊት ነው። መራራ እውነት ነው፣ ግን እውነት ነው። ሕይወታችንን የምንሰዋለት ሥራ መልሶ አይወደንም። እኛ ከሄድን በኋላ ለአንድ ቀንም አያስታውሰንም። እሺ እንግዲያው ሕይወትን ለነገ አናሳድር፣ በንብረት አንታለል፣ በሥራ ስኬት አንሰከር ካልን ታዲያ ትርጉም ያለው ነገር ምንድን ነው? እውነተኛው ሀብትስ ምንድን ነው? በመጨረሻው ሰዓት ላይ አእምሮአቸው የሚመላለሱባቸው ትዝታዎች የትኞቹ ናቸው? ትልልቅ የንግድ ስምምነቶች? በፍጹም። የሚያስታውሷቸው ነገሮች ይሏቸዋል። ከባለቤታቸው ጋር ያሳለፏቸው የእሁድ ቅናት፣ የልጃቸው የሳቅ ድምፅ፣ በረዶ ውስጥ ተቀርቅሮ የነበረን የማያውቁትን ሰው መኪና መግፋት፣ የሰጡት ፍቅር፣ ያካፈሉት ጊዜ፣ የገነቡት ግንኙነት። ይሄ ነው እውነተኛው የሕይወት አልበም። ስለዚህ እውነተኛ ሀብት ማለት ምን ማለት ነው? ይሄ ነው ፍቹ። ገንዘብ፣ ንብረት እና ማዕረግ። ይህ ሁሉ ነገር ሲያልቅና ሲገፈፍ አብሮን የሚቀረው ነገር ማይሰረቅ፣ በእሳት ማይቃጠል፣ ማይረሳ፣ በልባችን ውስጥ ብቻ የሚቀመጥ ትዝታና ፍቅር። ይህንን እውነት ከተረዳን ቀጣዩ ጥያቄ በጣም ግልጽ ነው። እሺ ታዲያ እንዴት ነው መኖር ያለብን? ይህንን እውነተኛ ሀብት እንዴት ነው የምናከማቸው? የመጨረሻ ምክራቸው በጣም ተግባራዊና ቀጥተኛ ነው። መንገዱ በ3 ቀላል እርምጃዎች ይጠቀለላል። 1. ኩራትን መግደል፣ ሌሎች ስለኛ ስለሚያስቡት መጨነቅ ማቆም። ይህ ከሥራ ስኬት ተረት ነፃ ያወጣል። 2. እያንዳንዱን ቅጽበት እንደ መጨረሻው ማቁጠር። ይህ ደግሞ በኋላ ከሚለው ወጥመድ ያድናል። 3. በአሁን ሰዓት ውስጥ መገኘት፣ ስልኩን አስቀምጦ አየሩን መሳብ፣ ሰማዩን ማየት። ይህም ከንብረት ማሳደድ ያላቅቃል። እና የመጨረሻው መልእክታቸው በጣም ከባድ ነው፣ ግን ንጹህ እውነት ነው። ሁላችንም እንሞታለን። ይህ እርግጥ ነው። አብዛኛው ሰው ግን ሳይኖር ነው የሚሞተው አሉ። ከነሱ አንዱ አትሁኑ። ሰዓቱ እየሄደ ነው። ይሰማችኋል? ስለዚህ የመጨረሻ ቃል ትዕዛዝም ልመናም ስጦታም ነው። ሂዱና ኑሩ።